ግን መንፈስ ቅዱስ ድምጽ እየሰጠኝ ነው። ኤምባሲስ ከዛ ደግሞ በአንድ በኩል ሰላም ሰላም የሚል ኤምባሲስ ሰላም ሰላም እውነተኛ ስሟ ሰላም ነው። የቤት ስሟ ኢዮስያስ ማን ነው? የእሷ ልጅ ነው። ያገለግላል፣ በቅባት ያገለግላል። እንደገና ደግሞ አንዴ ሳሚ አንዴ ሚኪ የሚሉ ሰው አለ። ማን ነው? ያገለግላል። ስመለከት የሞት መንፈስ የማየው የሞት ስፒሪት የዛሬ 5 ዓመት ገደማ አካባቢ ማርያም ዘማርያም ዘማን እንደዚህ ብሏል። ሰው እስቲ ፕሊስ ደውል። ይሰማልና እሺ፣ አንድ ጥያቄ ልጠይቅ። እሺ፣ ዘማርያም እንደዚህ የሚባል ሰው ታውቃላችሁ? ዘማርያም በህይወት የለም። ማን ነው? ምናችሁ ነው? እህትሽ? የትኛዋ እህትሽ? ግን መንፈስ ቅዱስ ድምጽ እየሰጠኝ ነው። ኤምባሲስ ከዛ ደግሞ በአንድ በኩል ሰላም ሰላም የሚል ኤምባሲስ ሰላም ሰላም እውነተኛ ስሟ ሰላም ነው። የቤት ስሟ እሺ፣ ይሄን ቤተሰብ በትክክል የሚወክል ሰው መልእክት የሚያደርስ ሰው ፈልጋለሁ። ፕሊዝ አንቺ ትወኪያለሽ። ይሄን መልእክት ታደርሻለሽ? ታደርሻለሽ። እያየሁኝ ሁለት ወንድ ልጆች አያለሁ። ተለቅ ያሉ ልጆች አያለሁ። ጠላት ቤታቸውን አንገት ለማስደፋት በጣም ሲሽከረከር አየሁ። ግን እግዚአብሔር የሚገርመው ሁለት የተቀቡ ኃያላን ከዛ ቤት ውስጥ አወጣ። የተቀቡ ኃያላን እግዚአብሔር አወጣለሁ አለ። እባርካቸዋለሁ። ለምን ስል መንፈስ ቅዱስ አንድ ነገር ተናገረ። ከኔ ጋር እንቀጥል፣ በመንፈስ እንቀጥል። ፒንዶሴ ካታያሩስ ስመለከት ኤምባሲስን እያየሁ ሁለት ወንድ ልጆች አያለሁ እና እግዚአብሔር ልዩ የሆነ አኖይንቲንግ መቶ እንዲህ ሲቀመጥ አየሁኝና ሁለት ወንድ ልጆች እግዚአብሔር በረከት የማድርጋቸው ለቤተሰቦች በረከት የማድርጋቸው አሉኛል። ኢዮስያስ ማን ነው? የእሷ ልጅ ነው። ያገለግላል፣ በቅባት ያገለግላል። ነግሬሻለሁ። ይሄን መልእክት ካላደረስሽ ከኔ ጋር ነው ያገለግላል። እንደገና ደግሞ አንዴ ሳሚ አንዴ ሚኪ የሚሉ ሰው አለ። ማን ነው? ሚኪ የመጀመሪያ ልጅ ያገለግላል። የሚገርማችሁ ይሄን ቤተሰብ ስመለከት በጣም የገረመኝን ነገር ልንገራችሁ። ጊዜ እየጠበቀ ትልቅ ነገር በቤተሰቡ ስራ ላይ ጊዜ እየጠበቀ አንድ ነገር ማድረግ የሚፈልግ መንፈስ የሞት መንፈስ አየሁ። ስመለከት የሞት መንፈስ የማየው የሞት ስፒሪት የዛሬ 5 ዓመት ገደማ አካባቢ ማርያም ዘማርያም ዘማን እንደዚህ የሚባል ሰው አለ እና በህይወት የሌለ ሰው አለ። እስቲ ፕሊስ ደውሉላቸው። ሰርች ያላችሁ ደውሉላቸው። ዘማርያም ማን ነው? ይሰማልና እሺ፣ አንድ ጥያቄ ልጠይቅ። ዘማርያም እንደዚህ የሚባል ሰው ታውቃላችሁ? ዘማርያም በህይወት የለም። ማን ነው? ምናችሁ ነው? እህትሽ? የትኛዋ እህትሽ? እግዚአብሔር እንደዚህ ብሎናል። እዚህ ቤት ውስጥ በቅባትና በኃይል የሚበቀሉ የጨለማን የጊንጡን አሰራር የሚረግጡ ይወጣሉ ብሎኛል። አንደኛው ኢዮስያስ ነው። እሺ፣ አዎ፣ መንፈሱን ይበቀላል።
ለመሰለሽ እየመጣ ሀዘን እየፈጠረ ያለ መንፈስ እያየሁት ነው። አንዲት ትልቅ ሴት አየሁኝ። አብረሃት የምትባል ሴት በህይወት የሌለች አየሁኝ። እናትሽ ናት? አሁን በህይወት አለች? የለችም። ወይ ኢየሱስ ጌታ ነው። እየተከተለ እየመጣ ያለ የሞትን መንፈስ እግዚአብሔር መትቻለሁ። ኢዮስያስ የሚባል ልጅና ሌላ አንድ ልጅ ይሄን መንፈስ ይበቀሉታል። አንድ ነገር ንገሪያቸው፣ የእግዚአብሔር ጥሪና ቅባት በላያቸው ላይ አለ። የመንፈስ ቅዱስ ጥሪ በላያቸው ላይ አለ። ሳራ ምንሽ ናት? እህትሽ ናት። ዳንኤል ምንሽ ነው? ፓስተር ነው። ዳንኤል ቅድም ዳንኤል ለሚባል ስም ጸልያለሁ ብያለሁ። ታስታውሳላችሁ? ለዳንኤል ቤተልሔም ምኑ ናት? ባለቤቱ ናት። ለቤተልሔም ራሔልና ሊያ ነው ያለው። ራሔል አንቺ ምንሽ ናት? ሊያ ለቤተልሔም ምኗ ናት? ሊያ ለቤተልሔም ምኗ ናት? ራሔልና ሊያ ምንድን ናቸው? በመጽሐፍ ቅዱስ እህትማማቾች ናቸው። ራሔል አንቺ እህት ናት። ሊያ ደግሞ የወንድምሽ ሚስት እህት ናት። የሚገርም የእግዚአብሔር ጥሪና አገልግሎት ያለበት ቤት ነው ማየው። የሚገርም የእግዚአብሔር አገልግሎትና ጥሪ ያለበት ቤት ነው ማየው። ከዚህ ቤት ውስጥ ብዙ የተቀቡትን አወጣለሁ አለን ጌታ። ብዙ የተቀቡ ኃያላንን አወጣለሁ አለን ጌታ። ኢየሱስ ጌታ ነው። ብዙ የተቀቡ ኃያላን ይወጣሉ አለን ጌታ። ሩት ማን ናት? የቤተልሔም ልጅ ናት። እግዚአብሔር የተቀቡትን ከዚህ ቤተሰብ አወጣለሁ ብሎኛል። ምንሽ ነው ሳሚ? የት ነው ያለው? አሜሪካ። ከፈለግሽ ቤቱ ገባል። የቤት ቁጥሩን እናገራለን። የሚያምሰው ሌንታ ካላ ዲያብሎስ ሰባለታ ራፌል መሰከፔ ሊኮቶሎ ብሬንድ መሰከፔሬስ መንደከ ፐርዴቪና ሞሶፎራሊ ኢየሱስ ጌታ ነው። እግዚአብሔር ለዚህ ብሎኛል። የዚህ ቤተሰብ የሚፈውሱ የዚህ ቤተሰብ ታሪክ የሚቀይሩ የተቀቡ ከዚህ ቤተሰብ ይወጣሉ ብሎኛል። ኃያላን ከዚህ ቤተሰብ ይወጣሉ ብሎኛል። ኃያላን ከዚህ ቤተሰብ ውስጥ ይወጣሉ ብሎኛል። የተቀቡትን አስነሳለሁ ብሎኛል ጌታ። የተቀቡትን አስነሳለሁ ብሎኛል ጌታ። ለዚህ ሴት ንገሪያት እሺ። አንዴ ሰላም ሲሏት አይደል? አንዴ ኤምባሲስ ሲሏት እሰማለሁና እዚህ ቤትም እናንተ ቤት ውስጥም እግዚአብሔር ቅባት አለ ብሎኛል። ጨለማውን ረግጣለሁ ብሎኛል። ምክንያቱም ለምን እንደሆነ ልንገርሽ። ይሄን 10 ዓመት በየ2 ዓመቱ ሀዘን እያደረገ እየመጣ ያለ መንፈስ አለ። ሀዘን እያደረገ እየመጣ ያለ መንፈስ አለ። እግዚአብሔር ይህንን ምንጩን የሚረግጡ የተቀቡ ኃያላን ከዚህ ቤት አወጣለሁ ብሎኛል። አንደኛው ኢዮስያስ ነው። እሺ፣ ሁለተኛ ለሚኪ ማድረሽለት መልእክት። እሺ፣ ለሚኪ ከዛ እንደዚህ በይው፣ በቃ የጣፈጠ ህይወት ይሁንልህ በይው። አልሞቷል። አዎ፣ ቻው። በቃ የጣፈጠ ህይወት ይሁንልህ። የጣፈጠ የአገልግሎት ዘመን የጨለማን አሰራር የምትረጥበትን ኃይል እግዚአብሔር በእነኚህ 2 ልጆች ላይ ቅባት አስሻለሁ ብሎኛል። አንድ ጥያቄ ልጠይቅሽ። ዳንኤል ስላት ፓስተር አለች። ፓስተር ካለችኝ በኋላ ፌዝ ምናምን የምን ፌዝ እንደዚህ የሚል የቸርች ስም እሰማለሁ። ግሎባል ፌዝ
ግሎባል ፌዝ ሪቫይቫል ቸርች። ይህንንም ሰው እግዚአብሔር ረዳዋለሁ ብሎኛል። ለምን መሰለሽ? የሆነ ቦታ ልክ የሆነ ነገር ሊጀምር ሲል የሆነ ነገር ሲመታውና ሲነሳ ያለው እንደገና ሄዶ የሆነ ቦታ እንትን ሲል ልክ የሚመታው ነገር አየሁ። እንደገና ደግሞ ለዚህ ሰው ከኬንያ ምድር ሲጸለይለት አየሁ። ኬንያ ምን ነበረው? አሁን ያለው ኬንያ ነው። እግዚአብሔር ረዳዋለሁ አለ። አግዘዋለሁ አለ። ጠይም ነገር ትንሽ ሰብሮ ገባ ያለ ሰው ነው ማየው። ይሄንን ሰው እግዚአብሔር ረዳዋለሁ አለ። እንደዚህ ፌስ እንደዚህ መንፈስ ዋና ሲላካላቶ ሲኮንታሳል ብራንዴ ማሰኪ እግዚአብሔር አግዘዋለሁ ብሎኛል። ሆነለት። እንደገና ሌላ ልምጣልሽ። ሚኪንም ያለው የሆነ የፌስ ትምህርት ያለበት አካባቢ ቦታ ስለ ከፌስ ከእምነት ጋር ተያይዞ ነው ማየው። እንደዛ ታከለ ፓስተር የእምነት ምናምን ነገር ዋው! በኃይል አገልግሎታቸው ነገራቸው የፈለቀ እንዲሆን ጸልያለሁ። የእግዚአብሔርን ቤት በኃይል የሚሰሩ ይሆኑ። የእግዚአብሔር መንፈስ በኃይል ይገለጥባቸው። የእግዚአብሔር ጸጋ በኃይል ይገለጥባቸው። መንፈስ ቅዱስ በኃይል ይገለጥባቸው። ኢን ጂሰስ ኔም አሜን። ቻው ተማሪቱ ተከለሉ ተማሪቱ